ሊዱ አደይ እንደራነሽ አደይ በእናትሽ ከዚያ ሶጪ ቆይ ምን እያደረክ ነው? ምንድን ነው የምትሰራው? አደይ ይቅርታ በጣም አዝናለሁ። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ ያልነበረ። ቶሎ ስላመንሽኝ ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው። የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም። ሊዱ ልትሞት ነው ምናምን ስትለኝ የነበረው እየቀለድክብኝ ነው? ቆይ ምንድን ነው የምትሰራው? አሁኑኑ ሊዱን ከዚህ ክፍል አስወጣት። እኔንም ታውኝ ሰርቼ ልብላበት። አደይ አንቺ የሚሰማሽ ስሜት ነው የሚሰማኛል፣ ግን ምን እንደማድረግ አላውቅም። አደይን የሚያመጣት ለዚህ ቆሻሻ ስራ ነው? አሁን ሁለት ሴት ነው የሚፈልጉት፣ ግን አደራ አደይ ጸባይሽ እንዳታስቸግሪያቸው። ቆይ አንተ ጤና የለህም እንዴ? እንዴት ነው የምታስበው? በጣም ይቅርታ ግን አተደራው ነው ነው እና እናት በዚህ ስራ ደስተኛ የምትሆን ይመስላል? ቆይ አንድ በህይወት ትኑር አቱር ለማታውቃት ሴት እኛን አሳልፈህ ልትሰጠና? ብሌን አልሞተችም። በምን ታውቃለህ? አንተስ ድምጿን ሰምተህ ታውቃለህ? ሊዱ ዝም ብለሽ አለፍልፊ። ብሌን አልሞተችም፣ ልትሞትም አትችልም። እኔ ይህን ሁሉ ነገር ማድረገው ለእሷ ብዬ ነው። ሰሚኛለሽ? ብሌን ትመለሳለች። እሷ ትመጣና እንደ በፊት እንኖራለን። ቆይ ብሌን ማናት? ብሌን ነው አብሮ አደግና ጓደኛው ነች። እና እሷን ለማግኘት ብሎ ነው እኛን የሚሸጣል። መሸጥ ማለት አልገባኝም። ደግሞ ለምንድን ነው በዚህ ዘመን እንደ ባሪያ የምንሸጠው? አደይ አንቺ ያልገባሽ ነገር አለ። ምን መሰለሽ? ልጅ ናቸው። እንኳን ደህና መጣ ቤዛ። አመሰግናለሁ ቤዛ። እኔ የምላችሁ ስለ ሊዱ ምን አዲስ ነገር አለ? ሊዱ ነው አልጋ እንደሆነች ሰምተናል። እንዴት እንደምናገኘችው ግራ ገብቶናል። እሱ እንዴት እርግጠኛ ሆናችሁ? ማለቴ ፍቅር እጇ ከሌለበት ለምን አታሳየንም? እኔ ምንም የማውቀው ነገር የለም። ማን ታውቂያለሽ አለሽ። ግን ደግሞ ሊዱን እንድናገኛት ልታግዢን ይገባል። ኤላ በቃ እኔ አደጋ ገብቼ ልምጣ። ናውል ግን በጣም ያሳዝናል። አዎ በጣም የሚያሳዝነው። ግን እኛ እንደዚህ በማድረጉ በጣም ተናድጄበታለሁ። ምን ውስጥ ነው የገባው ነው? ቆይ ግን አደይ እንዴት ወደዚህ ልትመጪ ይቻልሽ? ሊዱን እለቃታለሁ ብሎ አታሎ ነው ይዞኝ የመጣው። የምርሽ ነው? ወይኔ አደይ በጣም ነው የማመሰግነው። እሺ አንቺ በመምጣትሽ እንኳን ትንሽ ቀለለኝ። ደግሞ እኔ ለምንድን ነው የምታመሰግኝ? ያው እኔን ለማትረፍ ብለሽ ናውልን ተከትለሽ እዚህ ድረስ መምጣትሽ ነው። አረ ችግር የለውም። ደግሞ እኮ ከአሁን በኋላ ቤተሰቦች ነን አይደል? ሴቶች አደይ ተነሽ ውሰጂ፣ ልብስሽን ቀይሪ እንጂ። ለምን ነው የምቀይረው? ቆይ ምን ለማድረግ እየሞከርክ ነው? አደይ አውቃለሁ ተነደሽብኛል፣ ግን አሁን ግዴታ ለዛ ጨካኝ ሰው እያሳልፌ ልሰጣችሁ ነው። ናውል እንደዚህማ አታደርግም።